እናንተ የምትፈልጓቸውን ሰዎች በደንብ አድርጋችሁ ያዙ። የሚፈልጓቸውን ሳይሆን ምን ማለት ነው? አንዳንድ ሰዎች የሚፈልጓችሁ ለጥቅማቸው ብቻ ሲሉ ነው። አንዳንድ ሰዎች ደግሞ እናንተን የሚፈልጓችሁ እናንተ ስላላችሁ ነው። ትሰሙኛላችሁ? ልሂድ ያለም ይሂድ፣ ሚቆይም እንደዛው። መለመን ያስንቃል ፍቅር ለማይገዛው። ጨርቅ ይሁን መንገዱ ባቃና ነው ቁጥር ጎብጦ ከጠመመ። ለማንም አይበጅም በግድ የከረመ። ይሂዱ በጣም ሲከፋው ምን እንደሚያደርግ ታውቂያለሽ? አይጮህም፣ አያለቅስም። ለሰዎች ደግሞ ችግሩን አይናገርም። ነገር ግን በውስጡ ያለቅሳል፣ ይጮሃል፣ ራሱን ማዳመጥ ይፈልጋል። ብቻውን ይሆናል። ምክንያቱም ቢጮህም ቢያለቅስም ማንም ሰው እንደማይረዳው ያውቃል። እናም ወንድ ልጅ ካንቺ ከራቀ ወይንም ደግሞ እንደሌላ ጊዜ ካልተጫወተ ካልሳቀ በሌላ ትሰጂበት ከፍቶትም እንደሆነ ተረጁ። ምናልባት ከፍቶት ይሆናል ብለሽ ተረጁ። ወንድ ልጅ ብዙ ህመሞች፣ ብዙ ቁስሎች በውስጡ ተሸክሞ ነው የሚኖረው። ወንድ ልጅ ቸግሮት የሚረዳው ሰው የለም። ወንድ ልጅ ከፍቶት የሚረዳው ሰው የለም። ወንድ ልጅ ገንዘብ ሲያጣ የሚሰጠው ሰው የለም። ወንድ ልጅ ቢራቡ እንኳን የሚያበላው ሰው የለም። ወንድ ልጅ ቢያለቅስ እንኳን እሺ አንተ ወንድ ልጅ አይደለህ ነው የሚባለው። ቆፍጠን በል እንጂ ነው የሚባለው አይደል? ስለዚህ ወንድ ልጅ የሚረዳው ሰው የለም። ወንድ ልጅ ይህንን ስለሚያውቅ በውስጡ ብዙ ህመምና ቁስል ብዙ ነገሮችን ይዞ ነው የሚኖረው። ገባሽ? ስራ የሚነቅሰው እኔ ያሳዘነኛል። እግዚአብሔር እንኳን ላለ ይጨመርለታል ነው አይደል? ቢያንስ ሌላው ይቅር ኢነርጂ ሊኖርህ ይገባል። የስራ ፍላጎት ይኖር፣ ከዛ የቀረውን እግዚአብሔር ደግሞ ይጨምርልሃል። ቢያንስ የስራ ፍላጎት ካለ ስራ ወደ መናቅ ደረጃ አትደርስም። ሰርቼ የሆነ ነገር ሊያዝ ፈልገ ያጣው ተመኝታ ያላገኘው ነገር ምናልባትም ከክፉ ነገር ይጠብቀኝ ብለህ በጸለይኩ ጸሎት ይሆናል። ሁሉም ለበጎ ነው። ጥርጣሬ ያለበት ፍቅር ማለት ደግሞ ጠጠር ያለበት ምስር ማለት ነው። ምስሩን ለመብላት ጠጠሩን መልቀም አለበት። ይኸውልህ ጠጠሩን ደግሞ የምትለቅመው ምስሩ ጥሬውን እያለ እንጂ በስሎ አይደለም። ትወዳታለህ? እመናት። ትወጂዋለሽ? እመኙ። አይከዳኝም፣ ቺታ አያረግብኝም፣ ቺታ አታረግብኝም፣ አትከዳኝም ብሎ ያምናል። ፍቅር ምን ያምናል? አረሱ ታማኝ አይደለም ምናምን ብሎ በሰው ወሬ ላይ የሚመሰረት አለ። እውነተኛ ፍቅር አማኝ። የእውነተኛ ፍቅር ምልክቱ ባልን ማመን ነው። የእውነተኛ ፍቅር ምልክቱ ሚስትን ማመን ነው። ፍቅር አማኝ ነው። ሰማኝማ ደስተኛ ሆነህ መኖር ከፈለክ እነዚህ ነገሮች አድርግ። እሺ፣ አንደኛ የማታፈቅርህን ሴት፣ የማታከብርህን ሴት፣ ጭራሽ የማትፈልግህን ሴት፣ ለአንተ ቦታ የሌላትን ሴት አታሳድ። አንዳንዴ መተውን ልመድ። ምንም ችግር የለውም። አለመፈለግ በጣም በምትፈልገውና በምታፈቅረው ሰው ባለመፈለግ በእርግጥ የበታችነት ስሜት ሊሰማ ይችላል። ነገር ግን ለዛ ሰው ነው ተፈላጊ ያልሆንከው። አንተ ልዩ ሰው ነህ። በጣም ብዙ ሰዎች የምትፈልግ ሰው ነህ። ለራስህ ክብር ይኑርህ። በቃ አንተ የሚሰማህን ስሜት ካልተሰማት በግድ እንዲሰማት አታድርጋት። መፈለግ ማለት መፈላለግ ማለት አንተ የሚሰማህን ስሜት ያም ሰው ሲሰማው ነው። ገባ? ለምሳሌ ያቺን ሴት በጣም ማግኘት ትፈልጋለህ፣ በጣም ማውራት ትፈልጋለህ። ያ ስሜት ግን እሷ ጋር የለም፣ አታወራህም። አየህ፣ አንተ የሚሰማህ ስሜት እሷ እየተሰማት አይደለም። ስለዚህ በቃ ተቀስ፣ ተዋት። እናም ሁለተኛው ራስህን በትንሹም በትልቁም አታጨናንቅ። እንቅልፍህን አትጣ። አንድ ነገር ሞክር፣ አድርግ፣ ጣር፣ ስራ።
ከዛ በኋላ ለፈጣሪ ተው፣ ፈጣሪ ያሳካል። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። ራስን አታጨናንቅ እሺ። ከምንም በላይ ራስን ስታጨናንቅ አይምሮ ይጎዳል። የምር በጣም ነው የምትጎዳው። ምንም በቃ ሕክምና የሌለው መጎዳት አለ አይደል? አይምሮ በሽተኛ ነው የምትሆነው። ራስን አታጨናንቅ። ሁሉም ነገር የፈጠረ ፈጣሪ አለ፣ እሱ ያስተካክለዋል። እናም ደግሞ ከመጥፎ ጓደኛ ራቅ። መጥፎ ጓደኛ ምን ማለት እንደሆነ ታውቃለህ? ህልምህን የሚገድል የራሱ ተስፋ ህልም ሞቶ ያንተን ህልም ሊገድል ይፈልግ። በመጀመሪያ ደረጃ ከመሳቅና ከማፌዝ ከመቀለድ ይጀምራል። ከዛ አሽሙር ይጀምራል። ከዛ በኋላ ደግሞ ያንተን አላማ ያንተን ስራ ማጣጣል ይጀምራል። ወይ አንተማ አችልም። ከዛ በኋላ ትንሽ እንኳን እንቅፋት እንኳን ቢመታህ ለምሳሌ ብዬሃል ነበር እንደሚሉ ሰዎች ማለት ነው። ከዛ አንተን ከአላማ ውጪ እንድትኖር ያደርጋል። ተስፋ እንድትቆርጥ ያደርጋል። ከእንደዚህ አይነት ወንድም ከእንደዚህ አይነት ጓደኛ ራቅ እሺ፣ ራቅ። እናም የሚያበረታቱ ሰዎች፣ የሚደግፉ ሰዎች፣ የሚወዱ የሚያከብሩ ሰዎች ፈልገህ ከነሱ ጋር ሁን። ደስተኛ ትሆናለህ። የማይፈልጉህን ሰዎች በመፈለግ ጊዜህን አታቃጥል። እሺ ብሮ። በዚች ምድር ላይ ምንም ያህል ብትበድላቸው አንተን የማይጠሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃለህ? የሰውን ስሜት መረዳት የሚችሉ ሰዎች፣ ኢሞሽናሊ በጣም ኢንተለጀንት የሆኑ ሰዎች። ያረከውን ነገር ለምን እንዳደረክ በደንብ ይገባቸዋል። ስለዚህ ጠላት የሚባል ሰው የላቸው። በአንተ ህይወት ውስጥ ላይኖሩ ይችላሉ፣ ጓደኛ ላያረጉህ ይችላሉ። አስተሳሰብህ ግን ከኤክስፒሪየንስ ወይ ከኖርከው ላይፍ ወይ ካነበብከው ወይ ካየው እንደሆነ በደንብ አድርገው ይረዳሉ። ስለዚህ እንደዚህ አይነት ሰዎች በይዘው ማለት ነው ለብዙ ነገራቸው ይሄ ባህሪያቸው ይጠቅማቸዋል። ትልቅ ደረጃ ላይ የሚደርሱ ሰዎች ናቸው። ሲጓዙ ጸጥ ብለው የሚጓዙ ናቸው። ሁልጊዜ ምክንያታዊ ናቸው። ለምን እንደሆነ በደንብ መረዳት የሚፈልጉ ጥያቄ የሚጠይቁ ሰዎች ናቸው። ጀጅመንታል ግን አይደለም። ብዙ ወንዶች ቦታ የምትሰጣችሁን የምትወዳችሁን ሴት ትታችሁ የምትንቃችሁን የምታበሸቃቅጣችሁን ሴት በፍቅር ወድቃችሁ ህይወታችሁ ሲበላሽ አይተናል፣ ሰምተናል። በተደጋጋሚ ከእንደዚህ አይነት ሴት ጋር በፍቅር የምትወድቁ ወንዶች የስነ ልቦና መነሻው ምንድነው? ሶስቱን ልንገራችሁ። በልጅነታችሁ አስተዳደጋችሁ በቂ ትኩረትና ፍቅር ከቤተሰብ ካላገኛችሁ፣ ከፍ ካላችሁ በኋላ አታችመንት ስታይላችሁ ከሰዎች ጋር የሚኖራችሁ የፍቅር ግንኙነት በሱ ይወሰናል። የዶፓሚን ተጽዕኖ፣ ፈገግ ስትልልህ የፈለገች ይመስላል። በቃ ተስፋ ይፈነጥቃል፣ ስሜት ከፍ ይላል። ከዛ በኋላ ስትጣሉ ዝቅ ይላል። ከፍ ዝቅ ኢሞሽናል ሮለር ኮስተር የስሜት ውጣ ውረድ ውስጥ ትገባላችሁ። ይሄ የእንደዚህ አይነት የፍቅር ግንኙነት ሱሰኛ ነው የሚያደርገው። ሬስኪው ወይም ደግሞ ፊክሲንግ ፋንታሲ የሚባላል። እምቢ ብላኝ አስቸግራኝ እኮ መጨረሻ ላይ ነው በስንት መከራ ለኔ የሆነችው የሚለው ፍላጎት ይነርና ብዙ ችግር ውስጥ ትገባለህ ማለት ነው። ጥሩ ሚስት የምትሆን ሴት ባህሪ፣ አሁን እነዚህ ነገሮች ካየህባት ጥሩ ሚስት የምትሆን ሴት ናት። እንዳታመልጥህ፣ ጠበቅ አድርገህ ያዛት። የመጀመሪያው ኃላፊነት የሚሰማት ከሆነ አሁን ባለችበት ኃላፊነት ባለባት ጉዳይ ላይ ኃላፊነት የምትወስድ ባላችሁ የፍቅር ግንኙነትም ኃላፊነት የሚሰማት ከሆነች የኔ ወንድም እንዳታመልጥህ፣ ጠበቅ አድርገህ ያዛት። ሁለተኛ ፍሌክሲብል ከሆነች፣ ደረቅ ካልሆነች፣ በሐሳብ ለመሸነፍ ዝግጁ ከሆነች ከሷ ጋር የማትፈታው ምንም አይነት ችግር የለም። ሶስተኛ ይቅርታ የምታደርግና ይቅርታ የምትጠይቅ ከሆነ በትዳር ብዙ ችግሮች ይኖራሉ፣ ይፈጠራሉ። ግን ያን ሁሉ አልፎ እንዲቀጥል የሚያደርገው ነገር ይቅርታ ነው። ስለዚህ ይቅርታ የምትጠይቅና ይቅርታ የምታደርግ ከሆነ ለትዳር የምትሆን ሴት ናት። በመጨረሻና ሁሉንም አጠቃሎ የሚይዘው ደግሞ ፈጣሪዋን የምትፈራ ሴት ከሆነች ነው። እሱ ካላት እንዳታመልጥ። አመሰግናለሁ። ቻው። የል ምክንያት የሚጣላሽን ሰው ንቀሽው ልታልፍ ይገባል። ቦታ ልትሰጪው አይገባም። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። የምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው።
አስታውስ፣ ሰው መሆን ከፈለግ ፍላጎትህን ሳይሆን ህሊናን አዳምጥ። ለሰው አትኑር፣ አንተም ሰው ሁን። ቀድመ በማንም አትቅና፣ ቅናት ማንነትን ያሳጣሃልና። ለሆድ ለገንዘብ ብቻ አትኑር፣ ከጥላቻ ራቅ። ሰነፍ አትሁን፣ ለስጋም ለነፍስህም። ጉረኞችን አጥብቀሽሽ፣ ከማይመስሉ ራቅ። ከችለተኝነት ተጠበቅ፣ እያየ እየሰማ ሳትፍጨረጨር አትሙት። በጥቂቱም ቢሆን አታጭበርብር፣ ማጭበርበር ፈጣሪ የማይወደው ስራ ነውና። ፈጽመ አታስመስል፣ በተለይ ሰውን የሚጎዳ ነገር። በትንሹም አትዋሽ፣ ጊዜንም አታባክን። ነገን አታውቅምና አንደኛውን አድርግ፣ ዛሬውኑ ጀምር፣ ለውጥን ታየዋለህና። ወዳችኋለሁ። በጣም ከተጠቀምኩባቸው 5 የህይወት ትምህርቶች፣ አንደኛ ሁሉ ሰው ሊወዳችሁ አይችልም፣ ግን ችግር የለም፣ መከበርን ምረጡ። ማንም ሰው ዲስሬስፔክት እንዲያደርጋችሁ አትፍቀዱ። ሁለተኛ ዓለም በነፃ የምትሰጣችሁ ምንም አይነት ነገር የለም፣ ለምትፈልጉት ነገር መጣር አለባችሁ። ሶስተኛ ለብቻችሁ መቆምን መልመድ አለባችሁ፣ ጠንካራ ትሆናላችሁ፣ ትክክለኛ ማንነታችሁንም ታገኛላችሁ። አራተኛ ልባችሁን ለመጠበቅ ሬዲ ላልሆኑ ሰዎች ሙሉ ማንነታችሁን አትስጡ። አምስተኛ ሰውን ሁሉ ማስደሰት አትችሉም፣ ለማስደሰትም መጣር የለባችሁም። ጨካኝ የሆኑ ሰዎች እጅ ላይ ትወድቃላችሁ። ህይወታችሁን እንደ ራሳችሁ አድርጋችሁ ኑሩ፣ ራሳችሁን መስላችሁ ኑሩ። ስሙኝም አንድ ነገር ልንገራችሁ። በህይወታችሁ የሆነ ጊዜ ብቻችሁን የምትጓዙበት ጊዜ አለ። ቤተሰብ አትል፣ እህት ወንድም አትል፣ አብሮ አደግ አትል፣ ጓደኛ አትል፣ ማን አትል፣ ስለምትጓዙበት ጊዜ አለ። የሚገርም ነገር ያ ጊዜ ነው ራስህን በደንብ እንድታጥም ያደርግ። ያን ጊዜ ጥንካሬህን፣ ድክመትህን፣ ብርታትህን፣ አላማህን ፈትሸህ የምታገኘው ራስህን የምታውቅበት ጊዜ ነው። ከምንም ነገር በላይ ደግሞ የተደገፍከው ከሰው ላይ መደገፍ ትተህ ፈጣሪ ላይ የምትደገፍበት ጊዜ፣ ፈጣሪ ታማኝ እንደሆነ እንደማይተው የምታውቅበት ጊዜ ነው። እንደዚህ 24 ሰዓት ሰው ፊት ለፊት የሆንክበት ይሄ ወከባ ምናምን አለ አይደል? እሱ ሁሉ ቀርቶ ብቻህን አንተና አንተ ብቻ ህይወታችሁን ፌስ የምታረጉበት ጊዜ ነው። ያን ጊዜ ሲደወልልህ ማንሳት አትፈልግ። ፕሮግረስ ላይ ነው፣ ስሪት ላይ ነው። የሆነ ሰው ጋር የነበረኝን ሪሌሽን አልወደውም። በእውነት ምን ጠባሳ ጣለብሽ ማለት ወደ ኋላ ተመልሰሽ ነገር አንድ የሆነ ነገር እናጥፋብቲ ያንን ነገር ነው ማጥፋት የምፈልገው፣ እንዳልነበረ መፋቅ የምፈልገው። ቅድም ነግሬሻለሁ፣ ከፍታው ላይ ጥሎሽ ለሄደ ሰው ምንም ኤክስፕሌን ታርጌት መንገድ እንኳን ሊኖር አይችልም። እና እሱ ሰው ላይፌ ላይ ባይኖር ኖሮ ብዬ እመኛለሁ። ከነ ባይኖር መተዋወቅ ባይቻል መርሳት ቢቻል ካሳለፍሽው ነገር ውስጥ አንድ ነገር መርሳት ብትፈልጊ ብቲ እሱ ራስተሻው የኖርነውን ነገር ረስቻለሁ። ጠባሳዎቹ አይረሱም። ከነዚህ 3 ምልክቶች አንዱ እንኳን የፍቅር ግንኙነታችሁ ላይ ማየት ከጀመራችሁ እመኑኝ ኦፊሻል ማድረግ ቻው መባባል ነው እንጂ የቀራችሁ ፍቅራችሁ አብቅቶለታል፣ ፈርሷል። የጊዜ ጉዳይ ብቻ ነው። ወደ እነዛ 3 ምልክቶች ከመሄዳችን በፊት እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስህ ፎሎ አድርጊ። አንደኛ የነበራችሁ ችግር ሳይፈታ መጨቃጨቅ ስታቆሙ፣ ዝም ማለት ስታመጡ፣ ግን ውስጥ ያቀዋል ሲያጨቃጭቃችሁ የነበረ ችግር ስቲል አልተፈታም፣ ስቲል በቦታው አለ። የመተማመን ችግር ሊሆን ይችላል፣ የፍቅር ችግር ሊሆን ይችላል፣ ምንም አይነት ችግር ሊሆን ይችላል። ግን በጣም ሲያጨቃጭቃችሁ የነበረ አሁን መጨቃጨቁን ትታችኋል። ይሄ ጥሩ ምልክት አይደለም። ከሁለታችሁ አንዳችሁ በዚህ ግንኙነት ተስፋ ቆርጣችኋል። መውጫ መንገዳችሁ ብቻ ነው እየጠበቃችሁ ያላችሁት። ሁለተኛ ከራስህ በላይ እሷን መውደድ ስትጀምር፣ እሷ የሆነ አይነት ጥፋት አጥፋለች፣ አንተ ይቅርታ ትጠይቃለህ። ድጋሚ ተጠፋለች፣ እሷን ላለማጣት ድጋሚ አንተ ይቅርታ ትጠይቃታለህ። ይሄ ክሊር ሳይን ነው። ምን አይነት ምልክት ነው? ፍቅሩ የቆመው ባንተ ፍላጎት ነው። እሷ ግንኙነቱን እንዳይፈርስ አትፈራም፣ አትጠነቀቅም። ይሄ ደግሞ ግልጽ ምልክት ነው። ምክንያቱም ፍቅር በአንድ ሰው ብቻ ጸንቶ አይቆይም። ሶስተኛ እስኪቀየር ያልሽ ከመጠን በላይ ስትጠብቂ፣ ፍቅረኛሽ መጥፎ ባህሪ ካለውና ያ ባህሪው እንዲያስተካክል መጠበቅ፣ መታገስ የጨዋ ሴት ምልክት ነው። ግን ያ ወንድ ከመጠን በላይ ካስጠበቀሽ ፍቅራችሁ እንዳይፈርስ ራሱን ለማስተካከል ራሱን ለመቀየር ቁርጠኛ አይደለም። አንቺ አይደለሽም የምትቀየረው ሴት ማለት ነው። ያ ግንኙነታችሁ እድሜ እንደሌለው ምልክት ነው። አብዛኞቹ ወንዶች ከፍቅር በላይ አንድ የማይደራደሩበት ነገር አለ፣ ክብር።
የምትሟገትበትን ለይ። ዙሪያህን በደንብ ተመልከት። ዳኛም ምረጥ፣ አስተውል። በወፎች ቤት አሞራ መቼም አያሸንፍ። ምንጣፍ መሬት ላይ በመገኘቱ ምክንያት ማንም ነው የሚረጋግጠው። አንተ ወርደ ከተገኘ ቫልዩን ካሳነስከው ማንም አንተን አፎርድ የሚያደርግ ይመስላቸው ስሜትን ይረማመዱበታል። በብዙ ነገር ነው የሚጎዱ። ለራሳችን የምንሰጠው ግምትም ልኬትም ነው ሰዎች የሚለኩን የሚገምቱ። ቪዲዮ ያያችሁትን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነኝ። ከወደዳችሁ ደግሞ ፕሊዝ ፎሎ፣ ኮሜንት፣ ሪፖስት፣ ሼር ምናምን አድርጉትና ከቻላችሁ ደግሞ ዩቲዩባችንን ገብታችሁ ሰብስክራይብ አድርጉ። አሪፍ ስራዎች ይዘን እንመጣለን። ቆይተናል ከሰራን እና ባሪፍ ቪዲዮዎችን እንመለሳለን። ፕሊዝ ሰብስክራይብ። ይመቻችሁ።